ግን በዚህ ርዕስ ደግሞ በሌላ ጎን ድንበር ያለፉ ሱፊያዎች አሉ። ከራማት አልአውሊያ ብለው ምንም ሊሆኑ የማይችሉ ሲባል አንዳንዶቹ የአላህን መብት አሳልፈው የሚሰጧቸው ሐታ የአንድ የወልይ ከራማ ይላል አንዱ። ይሄ እነ ብሃኒ ምናምን የሚጠቅሱት ነው እንግዲህ አሽዕራኒ እነ ብሃኒ የወልይ ከራማ ምናልባት አላህ መጨረሻ ላይ ምን ሊያደርሰው ይችላል? ኩን ብሎ ፈየኩን ሊያደርሰው ይችላል ይላል። طيب ماذا بقيت لله የወልይ ከራማ አላህ ከፈለገ ይሰጠዋል። ምን ኩን ፈየኩን እንዲያደርግ እሱ ሁን ሲል እንዲሆን ሁሉ ነገር ይላል። ሱብሃነ ረቢ ከዚህ በላይ ሽርክ አለ? የማይመስሉ ነገሮች ማለት ነው። እንዲህ አይነት ነገሮች አንዳንዶቹ ደግሞ የሚያጠቅሷቸው ነገሮች ጭራሽ ከሸሪዓ ጋር የሚጋጭ ነገሮች يعني من كرامة فلان أنه خطب على المنبر وهو عريان منبر ላይ ራቆቱን ሆኖ ኹጥባ ያደርጋል። ከምንድነው ይሄ? ከከራማው ነው። ይሄ ወይ መታሰር ነበረበት አድርጎት ከሆነ ወይ ደግሞ እንደዚህ አንዳንዶቹ ከከራማው የተነሳ ሐሺሽ ታውቃላችሁ አይደል? አደንዛዥ ዕፅ ምናምን በጣም ብዙ ይበላ ነበር ይላል። ከዚህም ውጭ ጭራሽ የማንጠቅስ መስጂድ ውስጥ የማይጠቀሱ ነገሮች አሉ። እንዲያው ትንሽ ነው እንጂ ጠቀስ እንዲያውም ከመስጂድ ውጭ ራሱ ነው መጥቀስ አፍራለሁ። ሐቂቀተን እንኳን ከራማ ሊሆን ማውራቱ እንደዚህ ያደረው ይላሉ ብሎ ማውራቱ ራሱ ይከብዳል። አንዳንዱ ይሄ ጠበቃት ሶፊያ ሚለ አብዱል ወሃብ አሽዕራኒ ምናምን የጻፉትን ብትመለከት ሐታ አንዳንዶቹ አፍረው አይ ተወሰነ ነገር ሌሎች ጨማምረውበት ነው የጻፉ አይደለም ይላል። ዩሱፍ ነብሃኒ ከሱ ነቅል ያደረገ የጨማመራቸው ነገሮች በቅርብ ጊዜ የነበሩ ሰዎች ናቸው። في الحقيقة በጣም የሚያሳፍሩ ነገሮች ከሸሪዓ ማውጣት በፍጹም ከራማ ሊሆን አይችልም። አላህ Subhanahu Wa Ta'ala ሰዎችን በሚያዋርድ ነገር አይደለም የሚያከብራቸው። ومن يهن الله فما له من مكرم